ሙዝ ለፀጉር እርጥበትን ይሰጣል ግን ይቀንሳል። 4% በውስጡ ውሃ ይዟል። ፖታሲየም፣ ማግኒዚየም አለው በውስጡ። የፀጉር እርጥበትን እንዲያቆይ ይረዳዋል። ፍሪዝን በደንብ ያቀላል። ፀጉርን ያጠነክራል። መሰባበርን ይቀንሳል። ሙዝ በውስጡ ሲሊካን የተባለ ማዕድ አለው። ሲሊካ ኮሌጅን እንዲመረት ይረዳዋል። ኮላጅን ደግሞ ፀጉርን ጠንካራ ወፍራም እና መሰባበርን ይቀንሳል ማለት ነው። ፖታሲየም ደግሞ የፀጉር እድገትን ያፈጥናል ማለት ነው፣ ያሻሽላል። ፀጉራችን ቆንጆ ከለር፣ የሚያብረቀርቅ ከለር እንዲኖረው ያሻሽልልናል ማለት ነው። ቆንጆ የሚያብረቀርቅ ደስ የሚል ፀጉር ከለር እንዲኖረን ይረዳናል። ቫይታሚን ኤ፣ ሲ፣ ቢ እና ጸረ አክሲዳንት ስላለው ያበራል፣ ለስላሳ ያደርገዋል፣ ቆንጆ ፀጉር እንዲኖረን ያደርጋል። ፖታሲየም የደም ዝውውርን ይጨምራል፣ ይህም የጤና እድገትን እንዲኖረው ይረዳል ማለት ነው። ቫይታሚን ሲ እና ቢ የፀጉር መለጠጥን እና ጥንካሬን ይጨምራል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኢክሩ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ በቅንነት ቤተሰብ ሆኖ ተቀላቀሉ። ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንዲሁም ላይክ እያደረጋችሁ ገባ በሉ። ዛሬ ደግሞ ቆንጆ የፀጉር ማክስ ይዤላችሁ መጥቻለሁ ማለት ነው። ቤታችሁ ውስጥ በሚገኙ ግብአቶች ፀጉራችንን መንከባከብ፣ እንዳይረግፍ፣ እንዳይበጣጠስ ለማድረግ የምጠቀሟቸው ግብአቶች እንግዲህ እንቁላል አዘጋጅቻለሁኝ። እናንተ ፀጉራችሁ ብዙ ከሆነ በርካታ ከሆነ ብዙ ከሆነ ከሁለትም በላይ መጠቀም ትችላላችሁ። የኔ ግን ፀጉሬ ስስ ስለሆነ በጣም ብዙ በርካታ የሚባል ፀጉር ስላልሆነ 2 እንቁላል አዘጋጅቻለሁ ማለት ነው። 2 እንቁላሉን እንደምታዩት ንጹህ ሳህን አዘጋጅቼ 2 እንቁላሎችን አፍርጬ እንግዲህ ያው እንደዚህ አድርጋችሁ መምታት ትችላላችሁ እንደኔ በእንቁላል መምቻው። እናንተ ግን ከፈለጋችሁ በማሽን መፍጨት ትችላላችሁ፣ ምንም ችግር የለውም። ሁሉም ያው እንደ ፍላጎቱ ነው። በመፍጫም ብትፈጩት ልክ እንደ ክሬም ነው የሚሆንላችሁ ማለት ነው። ልክ እንደ ሎሽን እንደ ሻምፖ በጣም ልስልስ ያለና ቆንጆ ነው የሚሆንላችሁ። ስለዚህ ያው እናንተ ምርጫችሁን ራሳችሁ ታውቃላችሁ ማለት ነው። እኔ ግን ሁሉንም ማሽን ውስጥ አላስገባም፣ በእጄ ብቻ ነው ማለት ነው የምፈጨው ማማስለው። ከዛ ደግሞ ሙዝ አዘጋጅቻለሁኝ። ሙዝም ደግሞ አንድ ይበቃኛል። የእናንተ ፀጉር ብዙ በጣም ረጅም ከሆነ አንድ ሙዝ አይበቃውም ብላችሁ የምታስቡ ከሆነ መጨመር ትችላላችሁ። ከአንድ በላይ ግማሽን መጨመር ትችላላችሁ። ፀጉራችሁ ብዙ ከሆነ መልሳችሁ ዳብል አንድም መጨመር ትችላላችሁ። እኔ ግን አንድ ይበቃኛል ማለት ነው። እንደነገርኳችሁ እኔ ፀጉሬ ብዙ አይደለም፣ ስስ ፀጉር ነው ያለኝ። እኔ አንድ ይበቃኛል። ሙዙንም ደግሞ ያው በማሽን ማፍጨት አይጠበቅብኝም። እንደምታዩት እዚህ ጋራ በሾካ በደንብ አድርጌ እየመታሁት ነው ያለሁት፣ እየቀጠቀጥኩት ነኝ ያለሁት። እናንተም እንግዲህ እንደነገርኳችሁ እንደ ፍላጎታችሁ እናንተ በሚቀላችሁ መንገድ ማድረግ ትችላላችሁ ማለት ነው። በእርግጥ በማሽኑ ብትፈጩት በጣም ቆንጆ አድርጎ ሁሉንም ባንድ ያዋህድላችኋል። ሙዙንም በደንብ ይፈጭላችኋል። እንቁላሉን እንኳ በማንኪያም እንቁላል መምቻም መምታት ትችላላችሁ። ላኪን ግን ሙዙ በደንብ እንዲደቅላችሁ እንዲልምላችሁ ከፈለጋችሁ ሁሉንም በአንድ አድርጋችሁ መፍጨት ትችላላችሁ። እኔ እንደምታዩት ማሽን ውስጥ አላስገባሁም። እንደምታዩት በዚህ መልኩ ነው እያዘጋጀሁት ያለሁት። ውድ ቤተሰቦቼ የምታበረታቱኝ ከልብ ነው የማመሰግነው። ስለምትከታተሉኝ፣ ስለምታበረታቱኝ፣ በርቺ ጎበዝ ጠንክሬ ለምትሉኝ በጣም ነው የማመሰግነው። እንግዲህ አዲሶችን ቤተሰብ ያልሆናችሁ ተቀላቀሉ፣ አበረታቱኝ። ከዚህም የበለጠ ጥሩ ጥሩ ቪዲዮዎችን ይዤ እንደሚመጣ ተስፋ አደርጋለሁ ኢንሻአላህ። እንደምታዩት አሁን እንደዚህ ካደረኩኝ በኋላ ቀጥታ የቀጠቀጥኩትን ሙዝ
ከእንቁላሉ ጋር መቀላቀል ነው ማለት ነው የሚሆነው። ያው እንደነገርኳችሁ እናንተ እንደዚህ እንደኔ በዚህ መስራት ካልፈለጋችሁ በማሽን ውስጥ አድርጋችሁም ሁሉንም ስራ ቀለል ማድረግ ትችላላችሁ ማለት ነው። እኔ ግን ስላልተመቸኝ ያው ይሄ ነው የተመቸኝ። ኩሽና ሂጄ ብዙ ነገር እንደዚህ ከማድረግ እንደዚህ ቀለል ባለ ማድረግ ስለፈለግኩኝ ነው። ከዛ ምንድነው የሚያስፈልገው? ቡና ያስፈልገናል። ቡናው የሚያስፈልገን አንደኛ የእንቁላሉን ሽታ ይወስድልናል። ቡና በጣም ቆንጆ ነው፣ ለፀጉራችንም እድገት በጣም አሪፍ ነው። ጥሩ የፀጉር ከለር እንዲኖረን እንዳይበጣጠስ ይረዳል ማለት ነው ቡናው። እንቁላሉም እንደዛው እና በጥቅሉ ቡና ብታደርጉ በጣም ጥሩ ነው። የእንቁላሉም ሽታ እንዲሄድላችሁ ያደርጋል ማለት ነው። በጣም አሪፍ እና ቆንጆ በጣም ደስ የሚል ውህድ፣ ለፀጉሬ በጣም የተመቸው ውህድ ነው ማለት ነው። ይህ ውህድ ፀጉሬ በጣም ይረግፍ ነበር፣ በጣም ይበጣጠስ ነበረ፣ ይነቃቀል ሁላም ነበረ። አሁን ላይ ግን እንደዚህ እያደረግኩ በየ4 ቀኑ የተለያዩ ማስኮችን እየሰራሁ የፀጉር ማስኮችን እየሰራሁኝ እየተጠቀምኩት ስለሆነ ያለሁት እንዳይረግፍ ረድቶኛል፣ እንዳይበጣጠስ እንዳይነቃቀል ረድቶኛል ማለት ነው። ደስ የማይል የሆነ ምን ልበላችሁ አመዳም ፀጉር አይነት ነበረ። አሁን ግን የሚያምር ጥቁር የሚያብረቀርቅ ፀጉር እንዲኖር ረድቶኛል። ከዛን እንቁላሉን እና ቡናውን አንድ ላይ ካመሳሰልኩ በኋላ ምንድን ነው የማደርገው? ሙዙን ነው ማለት ነው የምጨምረው። እናንተ ቡናውን በደንብ አድርጋችሁ መፍጨት ትችላላችሁ። እኔ ግን አልፈጨሁትም በደንብ ያኔ ድቅቅ ያለ አይደለም፣ ልክ እንደ ኑስ ካፌ የደቀቀ አይደለም። በዚህ መልክ ነው በተደጋጋሚ የተጠቀምኩት ያለሁት። አሪፍ ነው፣ እኔ ተመችቶኛል። እናንተ ግን ሁሉንም ነገር መፍጨት ትችላላችሁ ማለት ነው። ቡናውንም በጣም ያላመ ከሆነ ማላም ትችላላችሁ። ከዛን ደግሞ ዘይት፣ የተልባ ዘይት ያዘጋጀሁት አለኝ እዚህ ጋር በባለፈ ቪዲዮ ስሰራላችሁ ወደ ላይ ያለውን ግማሹን ተጠቅሜዋለሁኝ፣ አላጠለልኩትም። አሁንም መልሼ እንደዚህ አድርጌ ዘይት በላዩ ላይ እጨምራለሁ ማለት ነው። እንደዚህ እያደረኩኝ የላችሁ በባለፈ የሰራሁት የተልባ ዘይት በጣም ነው የተመቸኝ። ከሌሎች ግብአቶች ጋር አብሬ የሰራሁት ዘይት ነው። ዘይታችሁንና እንቁላል ሙዙን ቡናውን አድርጋችሁ 4ቱን ግብአት በአንድ አድርጋችሁ እንደዚህ ምስል ታደርጉታላችሁ ማለት ነው። ቀስ ብላችሁ ተለቅ ባለ ሳህና ላይ አድርጋችሁ ማማሰል በጣም ቆንጆ የሆነ ፀጉርን በጣም ለስላሴ ይሰጣል። በጣም ፀጉራችሁ ኃይለኛ ከሆነ ግን ችር ያለች ፍርግ ፀጉር ላላችሁ በጣም አሪፍ ነው፣ ተጠቀሙት። ለስላሳ ያደርጋል በጥቅሉ ማለት ነው። ቆንጆ ፀጉር እንዲኖራችሁ ይረዳል። እና እንግዲህ እንደምታዩት እኔ በዚህ መልክ የፀጉር ማክስ የሚሰራ አዘጋጅቻለሁኝ ማለት ነው። ማሽን ውስጥ ብታስገቡት አሁን ይሄ በቃ እንዴት ልበላችሁ ልክ እንደ ሻምፖ ሎሽን ሆኖ ነው የምታገኙት ማለት ነው። ስትፈጩት በጣም አሪፍ እና ቆንጆ ሆኖ እንደው ከለሩን ሁላ ቀየር አድርጎ ነው የሚመጣው ማለት የምታወጡት ማለት ነው። እና ያው እንግዲህ እናንተ እንደ ፍላጎታችሁ ነው። እንደዚህ ካዘጋጃችሁ የምትፈልጉትን የፀጉር ቅባት ካደረጋችሁ ካመሳሰላችሁት በኋላ በደንብ ካዋሃዳችሁት በኋላ ተቀላቅሎልኛል በደንብ በጣም ጥሩ ሆኗል ብላችሁ ካሰባችሁ ቀጥታ ፀጉራችሁን መቀባት በደንብ አድርጋችሁ የፀጉሩን ዛላውን በተለይ ቅባት እንደተሳነሱ በነገራችን ላይ ምክንያቱም ያው ይሄንን ተጠቅማችሁ ባዶውን እንዳይሆን በደንብ አድርጋችሁ ዘይት ልታርሱ። ፀጉራችን ዛላው በደንብ ቅባት ይፈልጋል ከመታጠባችን በፊት ማለት ነው። እና ስለዚህ ያው በደንብ አድርጋችሁ ቅባት እንዳታሳንሱት በርከት አድርጉበት ማለት ነው። በቃ ለፀጉሬ ይሄ ይበቃዋል የምትሉትን ያክል በደንብ በተገቢ በማያንሰው ሁኔታ ቅባት ልትሰጡት ይገባል ማለት ነው። ከዛ እንደዚህ በደንብ ካዘጋጃችሁ በኋላ ውህዱን ቀጥታ ፀጉራችሁን ዛላውን በደንብ አድርጋችሁ ማሳጅ እያደረጋችሁ በደንብ አድርጋችሁ ቅብጥ ታደርጉታላችሁ። ቆንጆ ትሪትመንት እንደዚህ አድርጋችሁ በቤታችሁ ውስጥ አዘጋጅታችሁ ፀጉራችሁን መንከባከብ ትችላላችሁ። እንደዚህ አድርጋችሁ በደንብ ቀጥታ ፀጉራችሁን ተቀብታችሁ ለ1 ሰዓት ለ2 ሰዓት ትናቢል ስራ ላይ ከሆናችሁ
ለ3 ሰዓት ያክል ካቆያችሁት ከዛም በኋላ መታጠብ ነው የሚጠበቅባችሁ። እንደነገርኳችሁ ከታጠባችሁ በኋላ የግዴታ በስቲ ሻወር ፀጉራችሁን ማድረቅ የለባችሁም። በሚንሸፋ ፀጉራችሁን ፍግፍግ እያደረጋችሁ ውሃውን ማዳረቅ አይጠበቅባችሁም። ከፈል ከፈል አድርጋችሁ በምትፈልጉት ስታይል የፀጉራችሁን ጫፍ ጫፍ ቫዝሊን ካላችሁ ኦሎቬራ ቫዝሊን ካላችሁ እሱን እያስነካችሁ ጫፍ ጫፉን ማለት ነው። ቅሉ ላይ እንዳታደርሱት። ቫዝሊኑን ጫፍ ጫፏን አስነክታችሁ ከነ ውሃው ስሩት ማለት ነው። ብሻ ቁጥርጥር ሊሆን ይችላል፣ ብቻ የፈለጋችሁትን። ከዛ እመኑኝ በሁለተኛ ቀን በሶስተኛ ቀን ስትፈቱት የሚያምርዬ ፀጉር እንዲኖራችሁ ይረዳል ማለት ነው። እንግዲህ ውድ ቤተሰቦች ዛሬ ይዤላችሁ የመጣሁትን ቪዲዮ ይህን ይመስላል። ለቤቱ አዲስ የሆናችሁ ቤተሰብ ሆኖ ተቀላቀሉ። ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ተመልሼ እስከምመጣ ዛሬ እዚሁ ላይ እንለያያለን ማለት ነው። ሰላም ሁኑልኝ። ላይክ ያላረጋችሁ ግን ላይክ አድርጉ። ቤተሰብ ያልሆናችሁም ደግሞ ሰብስክራይብ አድርጉ።